ዛሬን ማየት አለመቻል ከቴዲ አፍሮ በፍጹም የምጠብቀው አልነበረም። እርግጥ ነው ገበያው በደንብ ይደራል። ምርጫ ሲደርስ ብሶተኞችን ማስለቀስ ድሮም ሙሾ የሚያስወርዱ ሰዎች ቢራ እየጠጡ ጠላቸውን እየጠጡ አረቂያቸውን እየጠጡ አንድ ቤት ሰው ቢሞት ያስለቅሳሉ። ምናልባት ጥቂቶች ሞታባቸው ይሆናል የነሱ እናት ኢትዮጵያ። የኛ እናት ኢትዮጵያ ግን አልሞተችም። ቀና ብላ በዓለም ላይ የምትራመድበት በኦክስፎርድ ዲክሽነሪ ፋሚን ረሃብ ተብሎ ኤግዛምፕል ኢትዮጵያ ከተባለበት ዛሬ በስንዴ ምርት የተጠለቀለቀችበት በውጪ ንግድ ያደገችበት በአምስቱ ዘርፎች በማዕድን፣ በግብርና፣ በኮንስትራክሽን፣ በኢንፎርሜሽን ኮሙኒኬሽን ቴክኖሎጂ፣ በቱሪዝም የናኘችበት እያንዳንዱ ዘርፍ ማንህም ና አልኩ። ዛሬ ይሄ መጨረሻ ቪዲዮ ነው። ማንህም ና እንሟገት አልኩ። አትመጣም። ምክንያቱም እያንዳንዱን በመረጃ ላይ በዳታ ላይ አስደግፈን እንጂ በዘፈን የሚቀየር ሀገር የለም። አንዱም ብሎኛል፣ ይሄ እኮ ጥበብ ነው፣ ጥበብ ደግሞ ለሀገር ትልቅ ነገር ነው። በዘፈን ያደገ ሀገር የለም። ጃፓን ያደገችው ዘፈን አይደለም፣ ፖለቲከኞቹ በወሰኑት ትልቅ ውሳኔ ነው። ቻይና ያደገችው በዘፈን አይደለም። ምናልባት ጀግኖችን ለማሞገስ ድሮም አዝማሪዎች አንድ ትልቅ ችሎታ ነበራቸው። ጀግኖቹ ሲወድቁ ከኋላ መጥተው ይፎክራሉ፣ ውውውው ይላሉ። እሱ ጥሩ ነገር ነው። ማነቃቃት፣ ማነሳሳት ለስራ ይቻል ይሆናል በጮት። በተረፈ ግን ሀገር የምታደርገው በፖለቲካዊ ውሳኔ፣ ቁርጠኛ በሆነ ፖለቲካዊ ውሳኔ፣ በኢኮኖሚያዊ እድገት፣ በአስደማሚ ኢኮኖሚያዊ እድገት። ወርቅሽ በጣም አመሰግናለሁ። እና እኔ ኢትዮጵያ ሞታለች የሚባልበት ዘመን ነው። ፓትሪያርክ ከሚገደልበት ሀገር ወጥተን እንቁ ትልቅ ሰዎች 60 ምናምን በላይ በደርግ ከሚረሸንበት ወጥተን ጥይት እናትና አባት ልጃቸው ለተገደለበት ጥይት ከሚከፈሉበት ሀገር ወጥተን የተሰራው የቀበሌ ምናምን ቤት ከሚወረስበት ሀገር ወጥተን ፓትሪያርክ አገሩን ለቆ ከሚባረሩበት ወጥተን በአጋዚ ስናይፐር ጭንቅላትን ከምትባልበት 1.5 ሚሊዮን ኦሮሞ በእነ አብዲ ኢሌና በሄጎ በተደራጀ ሰራዊት ከኢትዮጵያ ሶማሊ ከሀገሩ ከሚሰደድበት ሀገር ወጥተህ ዛሬ ሀገሩ መሀከል ላይ ያለውን ዳር ስትል በጣም ያሳፍራል። እነማን ናቸው ወደ ዳር የወጡት? እነማን ናቸው ወደ መሀል የገቡት? ለመሆኑ የትኛው ቤት ተሰርቶ ነው ፒያሳ ውስጥ መሀከል ለተባሉት የተሰጣቸው? እስቲ ያሳዩን መኖሪያ መንደራቸውን። ሌላው ወጥቶ የገቡበትን ቤት አሳዩ። አድዋ 00 የሁላችንም የጋራ ቤት ነው። ምኒልክ ብቻቸውን የቆሙበት አድዋ 00 በፊት የነበረው አይገባኝም ነበር። ብቻቸውን ነበር የቆሙት። ምኒልክን አከብራቸዋለሁ። ለምኒልክ ያለኝ ክብር አይቀንስም። ግን ብቻቸውን ከቆሙበት አድዋ 00 ታሪኩ መሀል ላይ ሲመጣ፣ የሁሉም ኢትዮጵያዊ ታሪክ ሲመጣ ለቴዲ አፍሮ ዳር ሆነ። አድዋ 00 ዳር ሆነለት ለሱ። አያሳዝንም? የትኛው ፒያሳ ውስጥ ያለ ቦታ ነው እንትን ያለው? የት ነው ዳሩ? ድሮ ኮንዶሚኒየም ሰዎች ቆጥበው ዳር ለመግባት አራብሳ ኮየፈጬ በጀሞ ዳር ለመሄድ ቤተክርስቲያን ሄደው ይሳሉ ነበር ኮንዶሚኒየም ይውጣልኝ ብለው። ዛሬ በስነ ስርዓት ተሰርቶ ስለተሰጠው ነው። ቤት ያልነበረው ቤት ስለሰጠው ነው ዳር የሚሆነው። እያንዳንዱ ውስጥ ያለውን ስንኝ ግጥሙን ማን ዘፈኑን አልሰማውም። ስንኙን ግን ይዘን ብንመለከት አንዱን ለማየት ፈልጌ ነበር። ዳስ ጣሉ። እናንተ ዳስ ጣሉ። እናንተ እኩልነት የሚያማችሁ ሰዎች ዳስ ጣሉ። እናንተ ድንኳን ትከሉ። እናንተ ሙሾ ያወረዳችሁ አልቅሱ። ምክንያቱም ሙስሊሞች የተገለሉባት ኢትዮጵያ የለችም። ዛሬ እነ ክብርት ጫልቱ ሳኒ፣ እነ ክብርት ጠይባ፣ እነ ክብርት የመከላከያ ሚኒስተር አይሻ፣ እነ ክብርት ሳህለ ወርቅ ዘውዴ። ይሄ ስርዓት ነው። ለመጀመሪያ ጊዜ እነ ክብርት የመጀመሪያዋ ሴት ከንቲባ ሙስሊሞች በሰፊ ቁጥር፣ እነ ክቡር ሬድዋን ሁሴን፣ አምባሳደር ሬድዋን ሁሴን፣ እጅግ በጣም በርካታ ሰዎች፣ እነ ክቡር አደም ፋራ ቀደም አንስቻለሁ። ሀገር ሲመሩ ዳር ሆኑ። እነማን ዳር ሆኑ? ማን ነው ዳር ብቻውን የተገፋው? ከየትኛው ሰፈር ነው ኦሮሞ ተለይቶ በግልጽ ቋንቋ እናስቀምጠው ከተባለ አላማው ይገባናል። በግልጽ ቋንቋ እናስተምር ከተባለ ከፒያሳ የተነሳ ኦሮሞ ፒያሳ ቤት የተሰጠው አሳዩ። ከካሳንቺስ ከ4 ኪሎ የተነሳ ኦሮሞ ለብቻው 4 ኪሎ እና ካሳንቺስ እንዲቀር የተደረገ አሳዩ። አብሮ ነው ሁሉም ኮንዶሚኒየም ውስጥ፣ አብሮ ነው ሁሉም በጊዜያዊ መጠለያ ውስጥ ያለው። ምን አይነት አሳሰብ፣ ምን አይነት አመለካከት? የትኛው ኢትዮጵያ አሳዩን። የትኛው ኢትዮጵያ ናት የቀረችው? መከላከያዋ ወደ ኋላ ቀረ። ኤሊት ሰራዊት የተገነባባት ኢትዮጵያ ሆናለች።
በሰላም ወተን የምንገባበት አዲስ አበባ ውስጥ ሰዎች ሞባይላቸውን ወደ ላይ ከፍ አድርገው በሄዱ አንድም ሰው ማያይበት ከሌሊቱ 7 ሰዓት 6 ሰዓት የሚሄዱባት አዲስ አበባ ዛሬ ተፈጥራለች። የትኛው ኢትዮጵያ ናት የቀረችው? የትኛው ኢትዮጵያ ናት የቀረችው? ከዛ በቃ ተነቃነቀ፣ ተጥለቀለቀ። በዘፈን ነው እንደ ሀገር የሚጥለቀለቀው? ምን ተፈጠረ? አሁን ለምሳሌ በቃ ሙዚቃ ሰማችሁ፣ ዘፈኑ፣ ጠላ ጠጅ ምናምን አረቄ እየጠጣችሁ አለቀ። መዝለል ትችላላችሁ። ከዛ ውጪ ምንድነው አዲሱ ነገር? ምን አለ በትክክለኛ አርቲስት ከሆነ ስለ 150 ዓለም አቀፍ ጉባኤዎች ኢትዮጵያ ስላስተናገደችው፣ ስለ ሲኦፒ 32 አሁን ስለተካሄደው የመጀመሪያው ግራንድ ፕሪክስ ስንትና ስንት ሀገር ስላስከበሩ ታላላቅ ነገሮች ታይተው ስለማይታወቁ ስለተደበቁ የዋሻ ውስጥ የተራራ ላይ ቅርሶቻችን ለምን አይዘፈንም? ለምን ተአምር ስለሰራው ስለዚህ መሪ አይዘፈንም? እውነት እንነጋገር። ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድን ብዙ ድንቅ መሪዎች ነበሩ ኢትዮጵያ ውስጥ ማደንቃቸው። አጼ ቴዎድሮስ፣ አጼ ምኒልክ፣ አጼ ኃይለ ሥላሴ ከነድክመታቸው አደንቃቸዋለሁ። ይሄ መሪ ግን ሂዝ አንፓራላልድ አንማችድ አንስቶፔብል አስ ዌል አስ አንፕሬዲክቴብል ወታደር የሆነ መሪ አብይ ነው። ወታደራዊ መኮንን የሆነ መሪ አብይ ነው። ወታደራዊ ደህንነት የሆነ መሪ አብይ ነው። ኢንሳ ገብቶ ተአምር የሰራ መሪ፣ የሳይንስና ቴክኖሎጂ መሪ ሆኖ ተአምር የሰራ መሪ አብይ ነው። ኦሮሚያ ገብቶ የኢኮኖሚ አብዮት ያነቃንቀው አብይ ነው። ደራሲ ነው፣ ገጣሚ ነው፣ ባለቅኔ ነው፣ የሰላም ሎሬት ነው። ዓለም በሙሉ እየመጣ የሚያመሰግነው ነው። ባለፈው ጊዜ አንዱ ፖለቲከኛ ነኝ ባይ ያው የተለመደ ነው የቴዲ አፍሮ ዛሬ ሊያደንቀው የሞከረ ጀዋር መሐመድ እባብ ለባብ ይተያያል ካብ ለካብ እናቃቸዋለን የመጡት አለ። በቀይ ባህር አካባቢ ላለ እንትን ነው። ኦኬ የላይቤሪያው ለምን መጣ? የሩዋንዳው ለምን መጣ? የአፍሪካ መሪዎች ለምን መጡ? ይሄ ሁሉ የዓለም ሀገር ቀይ ባህርን ፈልጎ ነው የመጣው የትና የት ቦታ እያቋረጠ። እንዲህ አይነት ወራዳ አመለካከት ለኢትዮጵያ ስለማይጠቅም ነው። በነገራችን ላይ ምናልባት እግዚአብሔር ቢፈቅድ ይሄ መጨረሻው ቪዲዮ ይሆናል። ግን እማዝ ነው በጣም እማዝ ነው። ክብርት ከንቲባ አዳነች አቤቤ ደግሞ የብልጽግና አካባቢ ያሉ ሰዎች አሉ። እኔ አሁን የክብርት ከንቲባውን ገጽ ሳይ የት አሉ እነዚህ ብልጽግና ሰዎች ይላሉ። የት አላችሁ ሼር የምታደርጉት ገጿል? የፖለቲካ አቅጣጫው እኮ ክቡር ጠቅላይ ሚኒስትር ዶክተር አብይ፣ ክብር ከንቲባ አዳነች አቤቤ፣ ክቡር ኦቦ ሽመልስ አብዲሳ፣ ክቡር አቶ ተመስገን ጥሩነህ እዚህ ገጽ ላይ እኮ ነው ያለው። ምንድነው የምትሰሩት? ወርቁ አባተ በምናቡ እነ ፕሮፌሰር ክፍሌ የሻውንና የኢትዮጵያን በእድሜ ጸጋ የሆኑትን ለመግለጽ መሰለኝ የእናትን አዎ ልክ ነው። አሁን ይሄ ተክሌሻው ምናምን የሚባሉ ሰዎች እኮ ያለ አባቱ ከብት ከመጠበቅ ወጥቶ አለ ኦሮሞ ምንድነው የተክሌሻው ቤተሰቦች የሚጠብቁት? ኦሮሞ ከብት የሚጠብቅ ከሆነ እነሱ ኮምፒውተር ነበር የሚጠብቁት፣ ኢንፎርሜሽን ኮሚኒኬሽን ቴክኖሎጂ ነበር የሚጠብቁት። ለምንድን ነው ወርደን የምንነጋገረው? ያው ዶክተር ደረጀም ወርቄ በጣም አሪፍ ነው ያነሳልኝ። ዶክተር ደረጀም ሱሪ መልበስ ያስተማርናቸው እኛን። አባቱ እኮ በባዶ እግሩ እኮ ነው የሚሄደው። ዛሬም ወንድሙ በባዶ እግሩ ነው የሚሄደው። በባዶ እግሩ እየሄደ ሱሪ መልበስ ያስተማርናቸው እኛን የሚል እኮ በጣም ትምክተኛ። ይሄ አስተሳሰብ ነው ትምክት የሚባለው። ህዝብ ትምክተኛ አይደለም። ከዛ የመጨረሻ ማስተላልፈው ልክ እንደዚህ አይነቶች ጽንፈኞች ሲነኩ አማራን ለመንካት ነው። አማራ ምን አድርጎ ነው የሚነካው? እዚህ ውስጥ ምንም ማብራሪያ አልሰጥም። ሺህ ጊዜ ስለተናገርኩ ምን ስላደረገ እኩል ከኢትዮጵያ ጋር እኩል በቁመቱ ልክ ለኢትዮጵያ አስተዋጽኦ አበርክቷል። የበለጠ ምንም አይነት አስተዋጽኦ የለውም። የትኛው ማህበረሰብ የበለጠ አስተዋጽኦ የትኛው ማህበረሰብ የአስተዋጽኦ ትንሽ የለውም። የብሔረሰብ ትንሽ የለውም። የሙያ ትንሽ የለውም። በዚህ የዘቀጥ አስተሳሰብ ነው ኢትዮጵያ ውስጥ ሰላም እንዳይኖር ቀን ከሌት የሚታገሉት እነዚህ ሰዎች የሰሩት ስራ። እውነት እነዚህ ሰዎች ከትግራይ የወጡ ቢሆን ደብረ ጽዮን ይሄ የተባለው ምን ሰርቶ ነው ደብረ ጽዮን ወረብ የወጣለት? አይተናል እኮ ደብረ ጽዮን ገብረ ሚካኤል ዶክተር ኦኬ ደብረ ጽዮን ይህ የሚል መዝሙር ዜማ ቤተክርስቲያን ወጣ አውጥታለታለች። የኦርቶዶክስ ቤተክርስቲያን ትግራይ ውስጥ ያለችው ለደብረ ጽዮን ወረብ አደረጉ። ይገርመኛል። ሌሎችም ብዙ አሉ። ዶክተር አብይ ሲሆን ግን የሆነ ነገር እንማለዳለን እንኳን የሚለው አይመስልም፣ የሚዘሉት ነው የሚመስል። ይሄ ደግሞ ብዙ ሰዎችን ከሁሉም አቅጣጫ ይገፋቸዋል። ይሄን ገፊ አመለካከታችሁን ተው። በነገራችን ላይ ኢትዮጵያን የሚያበላሸው የመጀመሪያው አስተሳሰብ የትምክህት አስተሳሰብ ነው። እኔ የበለጥኩ ነኝ፣ ሌላውን ኢንፌሪዮሪቲ ኮምፕሌክስ። አሁን እኔ ጋር ብዙዎች በውስጥ ኢንፌሪዮሪቲ ኮምፕሌክስ ይላሉ። እኔ ራሴን ኦሮሞ ብቻ አድርጌ በወስድ በምን ነው ኢንፌሪዮሪቲ ኮምፕሌክስ የሚሰማኝ? በሀብት፣ በቁመት፣ በትምህርት፣ በአድዋ ላይ ባለ ታሪክ፣ በቡና የኢኮኖሚ ዋልታ ቡና በሚባልለት በስንዴ በምንድን ነው ኦሮሞ የቤታችን ነው የሚሰማው? በስልጣኔ
እንዲህ አይነት የወረደ አመለካከታችሁን እርግፍ አድርጋችሁ ተውት። ትላንት ላይ ሰው ትላንት እንዴት ስለ ሙታን ብቻ ይዘፍናል? ዛሬን እንዴት ያበላሻል? ዛሬት እንዴት ጨለማ አድርጎ ይመለከታል? እውነት ኢትዮጵያ አሁን አዲስ አበባን እናንተ ናችሁ ለበላችሁበት የምትጮሁት፣ ለካሴታችሁ ለምናችሁ የምትጮሁት። አዲስ አበባን ብርሃን የተንቦገቦገችበትን መብራት ይጠፋል። ይሄው በድፍረት ነው አሁን መኝታ ክፍሎኝ እንትን ብላ ድንገት አንዱ ሰምቶ ካላጠፋ በስተቀር አሁን ላይ መብራት እኮ አይጠፋ። እንዲህ ተንቦግቦጎ ውሃ ስንትና ስንት እየጎለበተ ነው አዲስ አበባ ዙሪያ ላይ። ክብርት ከንቲባ ሲናገሩ ነበር። እነዚህ ሰዎች እዚህ ቦታ ቀራቸው ብሉኝ። ትግራይ የሚታመሰው በነ ደብረጽዮን ነው፣ በነ ታደሰ ወረደ ነው፣ በነ ሞንጆሪ ነው፣ ፈትለወርቅ ነው። እንነጋገር። በማን ነው የሚታመሰው? ይኸው ክብርት ኬሪያ ኢብራሂም እዚህ ናቸው። ክቡር ጌታቸው ረዳ እዚህ ናቸው። ክቡር ጀነራል ጻድቃን ገብረትንሳኤ እዚህ ናቸው። ክቡር ጀነራል ሳሞራ የኑስ እዚህ ናቸው። ክቡር ጀነራል ዮሐንስ ገብረ መስቀል እዚህ ናቸው። ስንቱ ነው ትቶ የመጣው? ስንቱ እነ አርያ ተስፋ ማርያም እንዴት አድርገው ነው የሚያስቀምጡት? ጋዜጠኞች እነ ወዲ ሻምበል እንዴት አድርገው ነው የሚያስቀምጡት? ዛት ዘ ሪያሊቲ። ደብረጽዮን ጋር ቆመው ፌዴራል መንግስቱ አያስተዳድረንም እኛ ራሳችን መንግስት ነን ብለው ያወጡትን ህገ መንግስት ረግጠው ኢትዮጵያን ገመናዋን ዓለም ላይ እንዲወጣ አድርገው የተከበረውን የአማራ ህዝብ በአማራ ጽንፈኞች ልክ አንለካው። የተከበረውን የኦሮሞ ህዝብ በኦሮሞ ጽንፈኞች ልክ የሚሰዳደቡ ሰዎች ዛሬ አንድ መድረክ ላይ ሆነው ለኢትዮጵያ እናስባለን። እነ ጀዋር፣ እነ ሕዝቅኤል፣ እነ ጸጋዬ ማድረጋቸውን ጨምሩላቸው፣ እነ ልደቱ፣ እነ አንዳርጋቸው፣ እነ ህዋት እነዚህ ናቸው ተሰብስበው መጥተው ኢትዮጵያን የሚለውጡት። የሰከነ አመራር ያለን አሁን ነው። እርስ በርሱ የሚናበብ የክልል አመራርና ጠቅላይ ሚኒስትር፣ እርስ በርሱ የሚናበብ ሚኒስትርና ጠቅላይ ሚኒስትር፣ እርስ በርሱ የሚናበብ የፓርቲ አባል ያገኘን አሁን ነው። ሌብነት አለ ወይ? አዎ። ድብና አድርጎ እየመነጠራቸው ነው። በዘመድ አዝማድ መስራት አለ ወይ? አዎ። ምቀኛ አለ ወይ? በሁለት እግሩ የሚያነክስ እኔን እንኳን ስሙን መጥቀስ አልፈልግም እንጂ ከአማራ ክልል የመጣ ብልጽግናን የሚደግፍ ተማርኩ የሚል ሰውዬ ምን አይነት የምቀኝነት ባህሪ እንዳለው ማወቅ አያቅተኝም። ውስጥ ሆነው የሚቦረብሩ ሰዎች አሉ። ውስጥ ሆነው እዛው ውስጥ ሆነው በወሬ በጥላቻ ቀረብ ብለው ግን እነሱን ኢግኖር አድርገን ይሄ መንግስት እየሰራ ያለው እኔ አሁን ክብርት ከንቲባ አዳነች አቤቤን ስመለከታት እጅግ በጣም ይገርመኛል። ትምህርትን ሳይ ትምህርት አጠገባለች፣ የተማሪዎች ምገባ ጋር፣ የተማሪዎች ዩኒፎርም ጋር፣ ትምህርት ቤቶች 1000 የመማሪያ ክፍሎች መገንባት ጋር፣ ገበታ ለሀገር ማዕድን ማጋራት የሌማት ትሩፋት ብትላለች፣ ባለውለታዎችን ማሰብ ብትላለች፣ የወጣቶች ማዕከላት 122 ብትላለች፣ 1155 የህፃናት ማዘውተሪያዎች ብትላለች። ይሄ እኮ አዲስ አበባ ውስጥ ነው የተሰራው። ይሄ እኮ ለዳሮቹም ለመሃሎቹም አይደለም ለሁሉም ነው የተሰራው። ሂድ ኢዮቤሉ ቤተመንግስት ገብተህ ጎብኝ፣ ብሔረሰብ አይጠይቅም። ወዳጅነት፣ አንድነት፣ እንጦጦ ፓርክ ሂድ፣ ብሔረሰብ አይጠይቅም። ሀላላ ኬላ፣ ጨበራ ጩርጩራ፣ ጎርጎራ ሂድ፣ ብሔረሰብ አይጠይቅም። ታሪክ አርካሾች ናቸው። እንደዚህ መንግስት ታሪክን የጠበቀ የለም። በአይኔ ያየሁት አድዋ 00 በል የጎንደር ነገስታት ግንብ ከሻገተበት ወደ ትክክለኛ መልኩ የመለሰው ይህ መንግስት ነው። አመድ አፋሽ ሆነ እንጂ የጎንደርን ከተማ የቀየረው ይሄ መንግስት ነው። የመገጭ ግድብ ከቆመበት ከሞተበት በፍጥነት እየሰራ ያለው ይሄ መንግስት ነው። አማራ ክልል ያሉ ከተሞች ወልዲያን፣ ደሴን፣ ኮምቦልቻን፣ ጎንደርን፣ ባህር ዳርን እያሳመረ ያለው ከምንም በላይ ይሄ መንግስት ነው። የፍጥነት መንገድ እየሰራ ያለው ይሄ ነው። ድልድይ እየሰራ ያለው ይሄ ነው። ይቅርታ አድርጎ መሳሪያ ለተኮሱበት ለሰደቡት አብሮ እየሰራ ያለ ይሄ መንግስት ነው። ማናቀውን ባህል አድርጓል። ይሄ ልጅ ልበለው ዶክተር አብይ አህመድ ሽማግሌ አይደለም። አሁን የሚነክሱት ማዕት ሽማግሌዎች ናቸው። ይሄ ልጅ ልበል እግዚአብሔር ፕሮፌሰር መስፍን ወልደማርያም እንዳሉት ከሰማይ ለኢትዮጵያ ሕዝብ የወረደ ስጦታ ሆነና የሱን ያህል የይቅርታ ልብ ያለው አለ ወይ? በአንድ ቀን እኮ ለመገልበጥ ወደኋላችሁ። ክቡር ጠቅላይ ሚኒስትር ዶክተር አብይ ግን ቅድም ካልኳቸው ኳሊቲዎች በተጨማሪ የይቅርታ ልብ ያለው ሰው አንድ ቀን ከኢትዮጵያዊነት ወርዶ አያውቅም። አንድ ቀን ብሔረሰብ አንቋሾ እና ለይቶ አያውቅም። ኢትዮጵያ ሁሉም እንድትሆን ሁሉም ጋር ሄዷል። ገና ከመጣበት ጊዜ ጀምሮ ሁሉም ጋር ዞሯል። ይሄ ሰው ኦርቶዶክስ እንድትከብር 8 ሚሊዮን ብር ከክብርት ከንቲባዋ ጋር መድበው መስቀል በዓል አስከብረዋል ያልኩ ይሄ ሰው የመስቀል በዓል እንዲከብር አድርጓል። ይሄ ሰው የአላፋት ዝማሬ እንዲከብር አድርጓል። ይሄ ሰው አብያተ ክርስቲያናት የኦርቶዶክስ ገንብቷል። ይሄ ሰው ገዳማትን ጭራሽ ማይነገር ነገር አለ። ከእምነቱ ውጭ ወጥቶ ተአምር እየሰራ ነው። ክብርት ከንቲባ ከእምነቷ ውጭ ወጥታ አባቶችን አክብራ እየሰራች ነው። ማነው ጻዕዳ ለብሶ የሚገኝልን? ያንተን አለባበስ ይቺ ከንቲባ፣ ይሄ ጠቅላይ ሚኒስትር፣ እዛ ጋር ደግሞ የሚታመሰውን እንዴ ዳር የምትሉት አሁን
ኦሮሚያ ስንት ብሔረሰብ አለ? ስንት ሰው አለ? ስንት ሚሊዮን አለ? ንገሩኝ። ማን ነው ዳር የሆነው? ማን ነው መሀል የሆነው? የትኛው ክልል ነው በ10 ሚሊዮን ሰዎች ውስጡ የያዘው የተለያዩ ብሔረሰቦች? ጉዲፈቻ ምንኛ ነው? እንነጋገር ካላችሁ ምንኛ ነው ጉዲፈቻ? 10 ሚሊዮን ህዝብ ጉዲፈቻ አድርጎ እየኖረ ነው። ንገረኝ ካልከኝ ኦሮሚያ ስለማዝን ነው። የምችለውን ጫፍ ድረስ ሄጄ የወጣሁበትን ያሳደገኝን እርጎ ያጠጣኝን በደም ተንከባክቦ ያሳደገኝን በክብር ያሳደገኝን ማህበረሰብ በተወሰነ ደረጃ ገፍቼ ማለት በሚቻልበት ደረጃ ብዙ እንትን አልኩኝ። እዛ ድረስ ለፍቅር የለም። ምን አለበት አሉ እኮ እኔ የማውቃቸው ከሁለት ማህበረሰብ የተገኙ ከብቻም የተገኙ አሜሪካም አውቃቸዋለሁ። እንደው 10 ጊዜ ስማቸውን ላለማንሳት ብዬ ነው እንጂ ዲያስፖራ ውስጥም የትም ምርጥ አብሮ መኖርን የሚያሳውቁ ሰዎች አሉ። ግን ጃውሳው ተነካ ብለው በግልጽ ልንገራችሁ፣ ከነጌሌ ቦረና ጀምሮ ጃውሳው ተነካ ብለው ያኮረፉ ማለት ናቸው። ጫፋቸውን አልነካም። ጃውሳው ለምን ተነካ? ክቡር ዶክተር አብይ እና ማንን ላመስግንልህ? ጀዋርን ምን ወቅሰው ሌላ ብሔረሰብ ስለሆነ ነው። ወደ ብሔረሰባችሁ ተጠጋችሁ። ፕሮፌሰር ሕዝቅኤል ገቢሳን ምን ወቅሰው ሌላ ብሔረሰብ ስለሆነ ነው። ዶክተር ጸጋዬ አራርሳን ከማንም ይሻላል። ከማንም አማራውን ወይም ሌላውን ብሔረሰብ ጠርተው እኮ እነዚህ ፕሮፌሰር ሕዝቅኤል ዶክተር ጸጋዬ በተለይ እነዚህና ክቡር ደግሞ በጣም አከብራቸው በቀለ ገርባ አንድ ቀን አማራው እንደዚህ እናደርጋለን ብለው ያውቁ። እንደ ሾርባ እንጠጣለን እኮ ነው ያላችሁት። እኛም በተመለከተ ሁሉም እንትን አንድ ነው ያላችሁት። ያላባቱ ከብት ከመጠበቅ ወጥቶ አንበርክከ ነው እንገባለን ነው ያላችሁት። አንድ ሰው ነው አይደለም፣ በህብረት ሆነው ግን አብሮ መኖር ለኛ ይሻለናል። ቴዲ አፍሮ አንድ ዘፈን ዘፍነው ነበር። አብሮ መኖሩ ለኛ ካላለልን እስኪ እንሞክረው ደግሞ ተለያይተን ሲመች ስለመለያየት ሰብኳል። ልደቱ አያሌው ኢትዮጵያ 5 ሆና 5 ሀገር ሆና ምክንያቱም ይሄ ገቢያች እኔ ምን አይነት ሰዎች ጋር እንደምንኖር ምን አይነት ሰዎች ጋር አንድ ላይ ዜጋ ተብለን አብሮ መኖሩ ለኛ ካላለን እስቲ እንሞክረው ደግሞ ተለያይተን። መፍትሄው ተለያይቶ መሞከር ነው። ተለያይቶ መልሶ የተጋጠመ ሀገር የቱ ነው? መልሶ ሩሲያ ይኸው በደም እንትን ያሉ ዩጎስላቪያ፣ ሶማሊያ፣ ሱዳንና ኤርትራ ተለያይተን ሞከር ነው። ውጊያ ነው አይደል የገባው? ኢትዮጵያና ኤርትራ ጠላት ነው አይደል የሆነው? እውነት እንነጋገር ከተባለ አብሮ መኖሩ ለኛ ካላለን እስኪ እንሞክረው ደግሞ ተለያይ። እቺ የማን አጀንዳ ናት? በትውልድ ውስጥ የተቀመጠች እናልኝ ልደቱ ኢትዮጵያ 5 ሀገር ብትሆን የማን አጀንዳ ናት? ከየት ነው የሚበሉት? እኔን ካልገባ የማንንም ገንገበት ቁጭ አድርጌ ምንም እንትን ልላልች። ይሄ ካልገባ ገንገበት ነህ። 5 ሀገር ትሁን ኢትዮጵያ ነው እኮ ያለው ልደቱ በግልጽ ቋንቋ። እኔ አንዳንዴ እንደውም በአንተ ስሜት ነው እንዴ ኢትዮጵያ ቀይ ባህርን ካገኘች ባህር አክሰስ ቱ ዘ ሲ ካገኘች እኔ ፖለቲካ አቆማለሁ የሚሉ ሰዎች ናቸው። ምን እያሉን ነው? አሁን እንዴት ነው ሊሆን አይችል? እንዴት አገር ላይ ታሟርታለህ? ኢትዮጵያ አክሰስ ቱ ዘ ሲ ካገኘች የባህር በር ካገኘች እኔ ፖለቲካ ተዋለሁ ይባላል እንዴ? አግኝታ በሰላም ከኖረች ለሀገር መልካም ካለ ካሟረትክ ለምንድን ነው የምታስገባው ይሄን አይነት ስሜት? ለምን ይሄ አይነት ስሜት መጀመሪያ ወደ አእምሮ ይመጣል? ስለዚህ አሁን ቴዲ አፍሮ እና እሱን የምትከተሉ ሰዎች አሁንም እላችኋለሁ ማቅ ለብሳችሁ ስትፈልጉ ላያችሁ ላይ የፈለጋችሁትን ነገር ነስንሳችሁ ዳስ ብቻ አይደለም ስትፈልጉ ዳስ፣ ስትፈልጉ ድንኳን፣ ስትፈልጉ ቆርቆሯችሁ ነቅላችሁ ሙሾ መቀመጥ ትችላላችሁ። ያቺ ኢትዮጵያ አሁን የምትፈልጓት ከሆነ በምስል ቀናብራው ያሳይተውልኛል። የምናውቀው ያ እንዲና እንዲህ ያለ ካሳንቺስ እንዲና እንዲህ ያለ 4 ኪሎ የሴቶች መርከሻ፣ የጫት እና የሐሺሽ መጨናበሻ፣ የሴቶች ክብር ደግሞ ደጋግመዋለሁ መውደቂያ የሚያሳዝኑ ቦታዎች ዛሬ ተቀይረው ከተማው ሲያምር እዚህ መካከል የተወሰነ ድሮ የሚያገኙትን ገቢ ያጡ ሰዎች አሉ ወይ? አዎ አንዱ ነኝ። ድሮ የሚያገኙትን ለከተማ ቅርበት አጥተዋል። አዎ አንዱ ነኝ። እዛች ጋር በእግሬ ወክ አድርጌ ከሚሄድበት ቦታ ላይ መሄዳች የግድ መውጣት ይችላል። ብዙዎቻችን ለዚህ ነገር ሰለባ ሆነናል። ሀገር ግን ሚሊዮኖች ተደስተዋል። ሚሊዮኖች የቀበሌ ቤት የነበራችሁ ሰዎች እስቲ እንነጋገር። አንዳችንም ይሄ መንግስት ክፉ ቢሆን ኖሮ 3 ወር ሲቀረው ቤቱን ከ3 ወር በኋላ እንፈልገዋለን ቢል በኮንትራታችን መሰረት ወጥተን ሜዳ ላይ ነበር አይደል የምንቀረው? ቤት ይሄውላችሁ ብሎ ሰጠን።
እጣ ተጣጥለን በወጣልን ብለን ቤተክርስቲያን ሄደን ዱዓ አድርገን የምናገኘው ቤት አልነበር እንዴ? ድሮ ኮንዶሚኒየም ቤት ለየት ነበር ያመለከት ነው? ከነበርኩበት ሰፈር ወጣው። ከዚህ የት ነበረ ኮንዶሚኒየም ለመግባት ያመለከትከው? ፒያሳ ላይ፣ 4 ኪሎ ላይ፣ ካሳንቺ ላይ ነው ኮንዶሚኒየም እየተሰራ የነበረው። አሁንም ኮንዶሚኒየሞች አሉት። የት እንደምትገባ እያወቅ ኮንዶሚኒየም ሲደርስህ ድግስ ተደግሶ እግዚአብሔር ይመስገን ተብሎ ነበር የምትላከው። ኮዬ ፈጨም፣ አራብሳም፣ ሌላ ቦታ ቦሌ ወረገኑ፣ ሌላ ቦታ ላይ። አሁን ግን በክብር እዚህ ቦታ ላይ ሆንክ። እደግመዋለሁ፣ ጥቂት የተጎዱ ሰዎች አሉ፣ ምንም ጥያቄ የለው። ቢሮክራሲ ውስጥ ያሉ ሰዎች የሚያስለቅሱ ሰዎች አሉ፣ መሬት አስተዳደር ምናምን፣ ምንም ጥያቄ የለው። ባለ ጉዳይ በአግባቡ የማያስተናግዱ አሉ፣ ምንም ጥያቄ የለውም። እነዚህን ግን እየመነጠራቸው ነው። በመጀመሪያው 5 ዓመት በአንድ የምርጫ ዘመን ነው፣ ልብ አድርጎ። ከዛ በፊት የነበረው የሽግግር ጊዜ ነው። በአንድ የምርጫ ዘመን አይተናቸው የማናውቃቸውን ተአምራት ያሳየን ይሄ መንግስት ቀጣይ 5 ዓመት ብንቆይ፣ እቺ ንግግሬን ማርክ ማይወርድ ያዟት። ቀጣይ 5 ዓመት ኢትዮጵያ ብትቆይ በአፍሪካ ውስጥ ግዙፍ ከሚባሉ ኢኮኖሚዎች አንዷ መሆኗ ብቻ ሳይሆን አሁን 9.5 ሚሊዮን ሰው ነው የሚመግቡት አይደል? እንደ አሜሪካ ፉድ ስታምፕ ሰጥተው አሁን ተስፋ ምገባም ተጀምሯል በስፋት አዳዲስ የተስፋ ምገባዎች ተቀምጠዋል። እንደ አሜሪካ መስራት የማይፈልገው በፉድ ስታምፕ የሚኖርበትን ነገር ያመጣሉ። ምን አለ ታየ ይበሉ። የዚህን ህዝብ ችግር ለማቃለል ነዳጅ ይደጉማሉ። ተዋሸኛለህ። ገበያ በቅርበት አምጥተዋል። ተዋሸኛለህ። ከገበሬው ቀጥታ ገዝተው ለህዝቡ ማከፋፈል ጀምረዋል። አፍ ከፍቶ ነው የሚውለው የቅዳሜና እሑድ ገበያ። ስለተረፈ የተሻለ ስላገኘ ነው የቅዳሜና እሑድ ገበያ አፍ ከፍቶ። ይኸው ሽንኩርቱ፣ ይኸው ቲማቲሙ፣ ይኸው ቃሪያው፣ ይኸው የተለያየ አይነት ነገር የታለ የምትወስደው? የሚችሉትን አድርገዋል። ከሚችሉት በላይ ሄደው አድርገዋል። ይሄ እየፈጠሩት ያለው ኢኮኖሚ ደግሞ የተሻለ ነገር ያደርጋል። ለመምህራን 6000 ቤት 6100 ቤት ማን ነው የሚያስበው? 30 ቢሊዮን 5 ቢሊዮን ከካዝናቸው መድበው 25 ቢሊዮን የሚሸጡትን ቦታ 25 ቢሊዮን ነው የሚሸጡትን ቦታ የሊዝ ቦታ ለመምህራን አቅርበው። ይሄ እኮ እናትም አባትም የመምህራን ምገባ፣ ለመምህራን የመኖሪያ ቤት፣ ለመምህራን የደሞዝ ማሻሻያዎች። ሐቋን እንነጋገር፣ እንተዋወቃለን አሳምረን። የሰው ፍላጎት አንሊሚትድ ነው። በቃኝን አናውቅም እኮ በቃኝን። አንዳንዱ እኮ እስከ አስመልስ የሚበላው በቃኝን ስለማያውቅ ነው። ተመስገን የሰራችሁልን ሀሪፍ ነው፣ ግን ይቀረናል። እኔ ማውቀው ሰው አለ ማውቀው 18 ሆነው ነው አንድ ሽንት ቤት የሚጠቀሙት። 18 አባወራ ግለሰብ አይደለም፣ 18 አባወራ። በዓል ሲደርስ ምን እንደሚሆን አስቡ። ከ18 አባወራ ጋር ሽንት ቤት እንትን እያለ እዛ መቀመጥ አቅቶት ሌሊት ቁርስ የተከፈተችበት ቦታ ሄዶ ሽንት ቤት ለመሽናት ምግብ እየከፈለ ቁርስ የሚበላ ሰው ዛሬ ለብቻው 3 ክፍል መኝታ ባለ 3 ተሰጥቶት የተመቻቸ ኑሮ ውስጥ እየኖረ ከአንድም 3 ስራ ተመቻችቶለት ወዲያና ወዲህ ራሱ ተሯሩጦ እየሰራ መንግስትን ያማል። እኔ ወደ ምን እየሄድን እንደሆነ እግዚአብሔር ይወቀው። ተመስገን አይባልም? በጥሩ መንገድ ላይ ስትል ጎሽ። አሁን ይህንን መንገዶች እያሰፉ ሲሄዱ የትራፊኩ ፍሰት በጣም ይሻሻላል። የፌስታልን ግማት እንዳስቆሙት ሌሎችንም ነገሮች እያስቆሙ ይሄዳሉ። በሰው ላይ የባህሪ ለውጥ እያመጡ ይመጣሉ። አሁን ፌስታል ሰው ያዝ ቢባል ራሱ ይደብረዋል። ስለዚህ ትልልቅ ለውጦች እያመጡ ይሄ መንግስት ያመጣውን ለውጥ በታሪክ ውስጥ አፍሪካ ውስጥ ያመጣ መንግስት አላውቅም። ነዳጅ አውጥቶ እኮ አይደለም፣ ገና ነው፣ ገና ፕሮሰስ ላይ ነው። አንድ ፋብሪካ ሰርቷል፣ 10 እየተጠናቀቁ ናቸው። ያጣራል ነዳጅ። ይሄ መንግስት ነዳጅ ያጣራል። ይሄ መንግስት እግዚአብሔር እድሜ ይስጠን እንጂ ሁኔታዎች እሱን ደግሞ እድሜ ይስጠው እንጂ ይሰጠዋል፣ ደግሞ አትረፍርፎ ይሰጠዋል። የብዙ እናቶች ለቆ የባህር በር ይኖረናል። እስቲ 7 ሚሊዮን ሰው ብቻ የሚሄድበትን በአጭር ጊዜ አየር መንገድ ወደ 25 ሚሊዮን አንድ ቢጫ ሄሊኮፕተር የነበረችውን አየር ኃይል ከ100 በላይ ዘመናዊ ሄሊኮፕተሮች፣ ጀቶችና እንትኖች በፒክአፕ በተጣመመ መኪና የሚሄደውን ብሔራዊ ፌዴራል ፖሊስ በሚገርሙ አይነት አውቶሞቢሎችና አደረጃጀቶች፣ እያንዳንዱ ነገር ላይ ይሄ መንግስት ያልቀየረው ነገር የለም። ስለዚህ ግን ቴዲ አፍሮ ትንፍሽ ይሻላል። ምክንያቱም መዓት ነው ኢትዮጵያ ውስጥ የሚያስከብር። እኔን ውሰዱኝ። እኔ እኮ በተወሰነ ደረጃ የተዛነፈ አመለካከት በያዝኩበት ወቅት 20 ሺህ 30 ሺህ 32 ሺህ 20 ሺህ 17 ሺህ ላይ ካለ ይሄ ብልጽግናው ተውት፣ ምቀኛ ነው። ላይክ እኔ ለብሻው አይሞቀኝም፣ አውልቄው አይበርደኝም። ምቀኛ እንደሆነ የምታውቁት 11 ሚሊዮን የብልጽግና አባላት ወደሱ የሚመጡ ሰዎችን እንኳን እርስ በርሱ ዞር ብሎ ማየት ነው። ምክንያቱም ተመችቶታል።
ሌሎቹ 24 ሰዓት ፌስቡክ ላይ ሆነው ጥፋት የሚናገሩ ሰዎች የትና የት ይበልጧቸዋል። ይቅርታ ላገላለጼ፣ እጅግ በጣም ይቅርታ ላገላለጼ። አንድ ዘፋኝ ከአንድ ጠቅላይ ሚኒስትር በላይ ላይክ ያገኛል። 11 ሚሊዮን የብልጽግና አባል አለ። የዶክተር አብይ ገጽ ግን 20 ሺህ፣ 18 ሺህ፣ 30 ሺህ፣ አንዳንድ ጊዜ 70 ሺህ፣ እጅግ ከሄደ 100 ሺህ ያገኛል። እጅግ ከሄደ ይሄ ይቅርታ አድርጉልኝና እኔ አቆማለሁ። ግን በግልጽ ለብልጽግና እንትኖች መነግረው አብዛኞቻችሁ እራሳችሁ መርምሩ። አልሰድባችሁም። የክልል ፕሬዚዳንቶች ከእናንተ ይበልጣሉ። ላይክ ያደርጋሉ፣ ሼር ያደርጋሉ። ሚኒስትሮች ሼር ያደርጋሉ፣ ኮሚሽነሮች ሼር ያደርጋሉ። ማናንተ ወረዳ ክፍለ ከተማ ምናምን ተቀምጠህ የራስን መሪ ገጽ ሼር ማታረግ፣ የራስን መሪ ገጽ ላይ ከማታረግ እኔን ለምን አይደለም። ግን አዝናለሁ። ለዚህ ነው ሰዎች እየተኮፈሱ ምንጫ ባለምንጫው ክርስቲያን በሙሉ ኢትዮጵያ ውስጥ በምንጫ ላለው የሚለው ሰው ላይክ ከፍተኛ ያገኛል። ብልጽግና ውስጥ ሆነው ተአምር የሚሰሩ ሰዎች ላይካቸው ከአንድ ተራ አክቲቪስት ጋር እኩል ይሆናል። 24/7 እየሰሩ የፖለቲካ አመራርና አቅጣጫ እየሰሩ ሰልፍለስ ሆነው ከዚህ ጀምሮ ፖለቲካዊ ትርጉም ሰጥተ ማየት አትችልም። ለዚህ ከሆነ ብዙዎቹ እኛ ይሄን ያህል ቪው አለን ይሉሃል። ተሰብስበው ይሄ የተቃውሞ አውደ ትዕይንት ብለው ተሰብስበው 11 ሚሊዮን የብልጽግና አባል እያለ 11 ሚሊዮን እነሱ ቪው እኮ የለውም ይላሉ። ቴሌቪዥን አለ አውቃለሁ፣ በቴሌቪዥን እንደምታየው አውቃለሁ። በሚሊዮኖች ኑ ዩቲዩብ ላይ ዋይፋይ ሞልቷል በየቦታው ኑ እንትኑ ላይ እና እንዲህ አይነት እኔ አመለካከቶች በጣም ነው የሚያሳዝኑኝ። ወረዳ 4 በሰልፍ መዝጊያ በሩ በዘግይታ የተገባ የህዝብ ሽንት ቤት ተጠቃሚዎች የነበሩ ዛሬ ኮንዶሚኒየም በማግኘታቸው ተበደሉልናል። ወርቁ በጣም በጣም እግዚአብሔር ያክብረ። በእውነት አሜሪካ ውስጥ ተቀምጠ እውነቴን ነው የምልህ ቤተሰብን እየመራ እኔ እንኳን እያየው 2 ከፍተኛ የትምህርት ደረጃዎችን አሜሪካ ውስጥ አግኝተ ሀገርህን በሚገባ ስለምትወድ ወርቁ አባተ መሰክርልሃለሁ። ስለማውቅ እስከ መጨረሻው አየር መንገድ እስከመውጣ ድረስ አብረኝ አንተ ጋር ሆኜ ከሸኙኝ ከረታ ጋር እጅግ ድንቅ ሰዎች ስለሆናችሁ ልመሰክርልህ እችላለሁ። ተመልከት፣ አንተ አሜሪካ ኖረ ክረምት በምትመጣው ወይም በመሃል ላይ በምትመጣው ያየኸውን ነገር ስታደንቅ ደግሜ ደጋግሜ ሰምቻለሁ። ይህንን እያየ ሰው እንዴት አያደንቅም? ተመልከት፣ እነዚህ ሰዎች እኮ ከስር የሽንት ቤቱ እንትን ስለተበላ እናውቃቸዋለን። የህዝብ ሽንት ቤቶች በሽንት ተበልቶ ከስር ለመቀመጥ እያፈሩ ከፊት ለፊታቸው የሆነ ነገር እያስቀመጡ ነበረ ሽንት ቤት የሚቀመጡት በስር በቀዳዳ ስለሚታይ። ግን ምስጋና የሚባል ነገር የለም። እኔ ስለተናደድኩ ነው። በትንሽ አይኔ ጋር የማበጥ አይነት ምልክት ስለነበረ ነው እንጂ ወዲያው ነበር ፕሮግራም በትኩሱ መስራት ያሰብኩት። እና እኔ ቴዲ አፍሮ ብዙ አቀነቀናቸው ሙዚቃዎች አሉ። በእነዚህ ሙዚቃዎች ሳደንቀው ቆይቻለሁ። እዚህ ጋር መጥቶ ግን በቀጥታ ሪል የሆነ ቢዝነስ ነው። ቴዲ ደንበኛ አማካሪ ያለው ደንበኛ የቢዝነስ ሰው ነው። ምንም እንኳን ፖለቲካ ውስጥ ገብቶ ከሌሎቹ ጋር እንትን ባይልም ቴዲ ጥሩ ሙዚቀኛ ከመሆን ይልቅ ጥሩ አክቲቪስት አላልኩም፣ አክቲቪስት ወደ መሆን ደረጃ ራሱን ዝቅ አድርጓል። አላችሁ የምታመልኩት አሉ። አንድ የቤተክርስቲያን አባት ኮሜንት ውስጥ አስቀምጬላችኋለሁ። እንዴት አድርገው የኦርቶዶክስ ተዋሕዶ ቤተክርስቲያን አባት ናቸው፣ ሰባኪ ናቸው። እንዴት አድርገው ዘፈን ስሙን ጠቅሰው አወጣ አይደል ብላቴና እያሉ ስሙን ጠቅሰው አው ከሱ ጋር አስረሽ ምቹ ትላላችሁ፣ የእግዚአብሔር ቃል ግን ይከለክላል ብለው በብሔረሰብ ከሄዳችሁ አማራ ናቸው። ቅላጻቸው ያስታውቃል። ግጥም አድርገው ነግረዋቸዋል። ግን የቴዲ አፍሮ ሲሆን መጽሐፍ ቅዱስ ይሻላል። በጣም ይገርመኛል። እኔ ተሳስተናል። አዎ ዘፋኝ መንግስተ ሰማያትን አይወርስም። እኔ አይደለሁም ያልኩት መጽሐፍ ቅዱስ። አንዲቷ ቃል ከምትወርቅ ሰማይና ምድር ቢያልፍ ይቀላል። ማን አይደለሁም ያልኩት ቅዱስ መጽሐፍ። ከዛ በኋላ ደግሞ የሆነ ኢየሱስ ጌታ ነው አልኩ። እኔ ይሄንን ወገን ማየት ፈልጋለሁ። ኢየሱስ ጌታ ነው ስል እሪያሉ በነጠጠ ጴንጤዮን መጽሐፍ ቅዱሱ ኢየሱስ ጌታ ነው የሚል ይሄን ቃል የሚናገረው በመንፈስ ቅዱስ ነው ይላል። አጋንንት ያለባችሁ ይሄን ቃል ትሸሹታላችሁ። አው ኢየሱስ ጌታ ነው ሲባል የጌቶች ጌታ የነገስታት ንጉስ እኔም ብያለሁ። የአማልክት አምላክ የቀናው መስሎኝ ጌታችን መድኃኒታችን አምላካችን ኢየሱስ ክርስቶስ ብያለሁ። እኔም የቀናው መስሎኝ፣ ግን ምን ይላል ቃሉ? ቃል በቃል ኢየሱስ ጌታ ነው አለቀ። ይሄን ሲሉ ምን ያስበረግጋል? መዳን በማንም የለም። አሁን የምንረዳው እነሱ በሚሉት መንገድ አይደለም፣ ፕሮቴስታንቶቹ በሚሉት መንገድ፣ በራሴ መንገድ መዳን በማንም የለም። በአጋንንት መንገድ አይዳንም፣ በተለያዩ የሟርት አሰራሮች አይዳንም፣ በቃልቻ አይዳንም፣ በመሳሰሉት ነገሮች አይዳንም። እሱ ባስተማረው መንገድ ያንን ይሄ ቦታው ስላልሆነ አልተነትነውም እንጂ ተነትነዋል። አውደ ምሕረት ላይ ብቆም ተነትነዋል።
ስለ ስጋ ስለ ቅቤ ጾም አስፈላጊ ስለመሆኑ መተንተን እንችላለን። ግን ኢየሱስ ጌታ ነው ሲባል ወደዛ ሊሄድ ነው። እነሱ እኮ ዓላማቸው ምንድን ነው?